ቁርአን ላይ ራ ፊደል አንዳንድ ጊዜ ከሚወፍሩ አንዳንድ ጊዜ ከሚቀጥኑ ፊደላት ስትሆን ከሌሎች ፊደላት በተለየ መልኩ በጣም በርካታ ህግጋቶች ያሏት ፊደል ናት። ታዲያ እነዚህ ህጎች ከመብዛታቸው የተነሳ ብዙ ሰዎችን ግራ የሚያጋቡና በቀላሉ ለመረዳት የሚያስቸግሩ ቢሆኑም በዛሬው ቪዲዮአችን እነዚህን ህግጋቶች ሁሉንም መሸምደድ ሳይጠበቅብን በጣም ቀላል በሆነ ዘዴ እናያቸዋለን። ይህ ወሳኝ ትምህርት ለበርካታ ወንድም እናቶች እንዲደርሳቸው ቪዲዮውን ላይክ በማድረግ ጀምሩት። መርሐባ። ዘዴው በጣም ቀላል ነው። ከዛ በፊት ግን ራ ፊደል ከሶስቱ የሐረካ አይነቶች ጋር ያላትን ቁርኝነት በደንብ ማጤን ያስፈልጋል። ማለትም ራ ፊደል ከፈትሐ ወይም ከዶማ ጋር ግንኙነት ካላት የምትወፍር ሲሆን በአንጻሩ ከከስራ ጋር ግንኙነት ካላት ግን የምትቀጥን ይሆናል። ስለዚህ ራ ፊደል የምትወፍረው ከፈትሐ ወይም ከዶማ ጋር ግንኙነት ካላት ሲሆን በአንጻሩ የምትቀጥነው ደግሞ ከከስራ ጋር ግንኙነት ካላት ነው ማለት ነው። ታዲያ ይሄ ዘዴ እንዴት ነው የሚሰራው ከተባለ እስኪ ትንሽ ዘርዘር አድርገን እንየው። ራ ፊደል ራሷ ፈትሐ ከሆነች አልያም ከሷ ቀድሞ ያለው ፊደል ፈትሐ ከሆነ ወይም ከሷ ቀድሞ ወደ ኋላ ሁለተኛ ላይ ያለው ፊደል ፈትሐ ከሆነና ሌሎቹ ፊደሎች ስኩን ከሆኑ በእነዚህ ሁኔታዎች ሁሉ ራ ፊደልን አወፍረን ማንበብ ይኖርብናል ማለት ነው። ምክንያቱም ራ ፊደል በእነዚህ ሁኔታዎች ሁሉ ከፈትሐ ጋር ግንኙነት ስላላት ማለት ነው። ለምሳሌ ረብ፣ ራ ፊደል ራሷ ፈትሐ ስለሆነች ትወፍራለች። በሩቅ ከራ በፊት ያለው ፊደል ፈትሐ ስለሆነ ትወፍራለች። አልዐስር ከራ ቀድሞ ሁለተኛ ላይ ያለው ፊደል ፈትሐ ስለሆነ አሁንም ትወፍራለች። እስኪ ተጨማሪ አንዳንድ ምሳሌ እንጥቀስ። ረመዳን፣ መርየም፣ ወልፈጅር። ስለዚህ ራ ፊደል ከፈትሐ ጋር ግንኙነት ካላት ትወፍራለች ማለት ነው። በተመሳሳይ ዶማም ላይ ልክ እንደዚሁ ተመሳሳይ የሆነ አሰራር ይኖረናል። ማለትም ራ ፊደል ራሷ ዶማ ከሆነች ወይም ከሷ ቀድሞ ያለው ፊደል ዶማ ከሆነ አለያም ከሷ ቀድሞ ሁለተኛ ላይ ያለው ፊደል ዶማ ከሆነና ሌሎቹ ፊደሎች ስኩን ከሆኑ በእነዚህ ሁኔታዎች ሁሉ ላይ ራ ፊደልን በማወፈር ማንበብ ይኖርብናል ማለት ነው። ለምሳሌ ሩህ፣ ራ ፊደል ራሷ ዶማ ስለሆነች ትወፍራለች። ቁርአን ከሷ ቀድሞ ያለው ፊደል ዶማ ስለሆነ ትወፍራለች። ኹስሮ ከሷ ቀድሞ ሁለተኛ ላይ ያለው ፊደል ዶማ ስለሆነ አሁንም ትወፍራለች። እስኪ አንዳንድ ምሳሌ እንጨምር። ከፈሩ፣ ኡዝኩርኒ፣ ኹድሮ። ስለዚህ ራ ፊደል በማንኛውም ሁኔታ ከዶማ ጋር ግንኙነት ካላት ሁሌም ትወፍራለች ማለት ነው። አሁን ደግሞ ይህንኑ ተመሳሳይ አሰራር ከስራ ጋር እንጠቀመዋለን። ማለትም ራ ፊደል ራሷ ከስራ ከሆነች ወይም ከሷ ቀድሞ ያለው ፊደል ከስራ ከሆነ አለያም ከሷ ቀድሞ ሁለተኛ ላይ ያለው ፊደል ከስራ ከሆነ ወይም ደግሞ ራ ፊደል ላይ በምናቆምበት ጊዜ ከሷ ቀድሞ ያ ፊደል ከመጣና እነዚህ ሁሉ ፊደላት ስኩን ከሆኑ በእነዚህ ሁኔታዎች ሁሉ ራ ፊደልን አቅጥነን ማንበብ ይኖርብናል ማለት ነው። ለምሳሌ ሪሓ ራሷ ከስራ ስለሆነች ትቀጥናለች። ፊርዓውን ከሷ ቀድሞ ከስራ ስለመጣ ትቀጥናለች። ሒጅር ከሷ ቀድሞ ሁለተኛ ላይ ያለው ፊደል ከስራ ስለሆነ ትቀጥናለች። ቆዲር ከሷ ቀድሞ ያ ፊደል ስለመጣ ትቀጥናለች። እስኪ ተጨማሪ አንዳንድ ምሳሌ እንመልከት። ከሪም፣ ሚርየቲን፣ አሲሕር፣ ነሲር። ስለዚህ ራ ፊደል ከከስራ ጋር ግንኙነት ካላት ሁሌም ትቀጥናለች ማለት ነው። በዚህ መልኩ እነዚህን የራ ህጎችን ካወቅን በቁርአን ውስጥ ካሉት አጠቃላይ የራ ህጎች ውስጥ 75% የሚሆኑትን አውቀናል ማለት ነው። ባጭሩ ራ ፊደል ከፈትሐና ከዶማ ጋር ከተገናኘች ትወፍራለች፣ ከከስራ ጋር ከተገናኘች ደግሞ ትቀጥናለች ማለት ነው። ታዲያ የቀረው 5% ምንድነው ከተባለ እዚህ ላይ የቀሩት አንዳንድ ለየት ያሉና ወጥ ያሉ ህጎች ሲሆኑ በጣም ቀላልና ግልጽ በሆነ መልኩ እናያቸዋለን። አንደኛው ሁኔታ ከራ ፊደል ቀድሞ ሐምዘቱል ወስል በሚመጣበት ጊዜ ሲሆን የዚህን ጊዜ ራ ፊደልን ሁሌም ማወፈር ይኖርብናል። ለምሳሌ ኢርጂዑ፣ ኡርኩብ እንደሚለው ማለት ነው። ሁለተኛው ደግሞ እነዚህ ሶስት ቃላት ሲሆኑ ከራ ፊደል ቀድሞ ያለው ሐረካ ከስራ ቢሆንም እነዚህ ቃላት ላይ ግን ራ ፊደልን ማወፈር ይኖርብናል። ምክንያቱም ከነሱ ቀጥሎ የመጣው ፊደል የሚወፍር ፊደል ስለሆነ። ኢርሳደ፣ ቂርጣስ፣ ፊርቃህ። ሶስተኛው ሁኔታ ደግሞ እነዚህ 5 ቃላት ሲሆኑ እነዚህ ቦታዎች ላይ ራ ፊደልን ከፈለግን ማወፈር ከፈለግን ማቅጠን እንችላለን። ማለትም ሚስሮ፣ ሚስር፣ አልቂጥሮ፣ አልቂጥር፣ ፊርቁ፣ ፊርቅ፣ የስሮ፣ የስር፣
ወኑዙር ወኑዙር። ስለዚህ እነዚህ ቃላት ላይ ከፈለግን አወፈረን ከፈለግን አቅጥነን ማንበብ እንችላለን፣ ምክንያቱም ሁለቱም አይነት አነባብ ትክክል ስለሆነ። እስኪ አሁን ደግሞ እነዚህ ህጎች ይበልጥ ግልጽ እንዲሆኑልን በተለያዩ የቁርአን አንቀጾች እንመልከታቸው። እዚህ አንቀጽ ላይ ራእ ፊደል ያለባቸውን 3 ቃላት እናገኛለን። የመጀመሪያው ራእ ራሱ ፈትሐ ስለሆነ እናወፍረዋለን፣ ተረቡሱ። ሁለተኛው ራእ ደግሞ ራሱ ሱኩን ቢሆንም ከሱ ቀድሞ ያለው ፈትሐ ስለሆነ አሁንም እናወፍረዋለን፣ አርበዓ። ሶስተኛው ራእ ደግሞ እሱ ላይ በምናቆምበት ጊዜ ራሱ ሱኩን ቢሆንም ከሱ ቀድሞ ያለው ፊደል ዶማ ስለሆነ አሁንም እናወፍረዋለን፣ አሽሁሩ። ተረቡሱ አርበዓቲ አሽሁሩ። ሆኖም ይቺ የመጨረሻው ራእ ፊደል ላይ የማናቆም ከሆነና ከቀጣዩ ቃል ጋር አያይዘን ወይም ቀጥለን የምናነብ ከሆነ ግን ራእ ፊደል ሐረካዋ ወደ ከስራ ስለሚቀየር ትቀጥናለች። ተረቡሱ አርበዓቲ አሽሁሪን ፈኢን ፋኡ። ሌላ ምሳሌ እዚህ አንቀጽ ላይ ራእ ፊደል ያለባቸው 6 ቃላቶችን የምናገኝ ሲሆን እነዚህ 5ቱ ቃላት ላይ ያለችው ራእ ፊደል ከፈትሐ ጋር ግንኙነት ያላት ስለሆነች ራእ ፊደልን አወፍረን እናነባለን። ወጀዐልና በይነሁም ወበይነል ቁራ አለቲ ባረክና ፊሃ ቁራን ዛሂረተን ወቀደርና። ሆኖም የመጨረሻው ቃል ላይ ያለችው ራእ ፊደል እሷ ላይ የምናቆም ከሆነ ሐረካዋ ወደ ሱኩን ስለሚቀየርና ከሷ ቀድሞ ያለው ፊደል ያ ስለሆነ እዚህ ቦታ ላይ አቅጠነን እናነባታለን። ወቀደርና ፊሃ ሰይር። ሆኖም የምንቀጥል ከሆነ ግን ሐረካዋ ወደ ፈትሐ ስለሚመለስ ትወፍራለች። ወቀደርና ፊሃ ሰይረ ሲሩ ፊሃ። ስለዚህ ከራእ ፊደል ቀድሞ ያለውን ፊደል የምንመለከተው ራእ ፊደል ሱኩን በሆነችበት ጊዜ ብቻ እንጂ ሱኩን ካልሆነች ወይም ሐረካ ከሆነች ከሷ ቀድሞ ያለውን ፊደል አንመለከትም ማለት ነው። ሌላ ተጨማሪ ምሳሌ እንመልከት። እነዚህ አንቀጾች ላይ የምናቆም ከሆነ ራእ ፊደል ሱኩን ትሆናለች። የዚህን ጊዜ ደግሞ ከሷ ቀድሞ ሁለተኛ ላይ ያለው ፊደል ሁሉም አንቀጾች ላይ ፈትሐ ስለሆነ ትወፍራለች። ወልፈጅር ወለያሊን ዐሽር ወሸፍዒ ወልወትር ወለይሊ ኢዛ የስር። ሆኖም እነዚህ አንቀጾች ላይ ሳናቆም ቀጥለን የምናነብ ከሆነ ግን ሁሉም ወደ ከስራ ሐረካ ስለሚቀየሩ ሁሉም አንቀጾች ላይ ቀጥና ትነበባለች። ወልፈጅሪ ወለያሊን ዐሽሪ ወሸፍዒ ወልወትሪ ወለይሊ ኢዛ የስር። እዚህ ላይ ባይሆን ካስታወሳችሁ ቅድም እንደተነጋገርነው የስር የሚለው ቃል ላይ ያለችው ራእ ፊደል ከፈለግን አወፍረን ከፈለግን አቅጥነን ማንበብ እንችላለን። በጥቅሉ ቁርአን ላይ ራእ ፊደልን በምናገኝበት ጊዜ ከየትኛው ሐረካ ጋር ነው የተቆራኘችው ብለን ራሳችንን መጠየቅ ነው። ከፈትሐና ከዶማ ጋር ከተቆራኘች ትወፍራለች፣ ከከስራ ጋር ከተቆራኘች ትቀጥናለች ማለት ነው። ባይሆን ከነዚህ ከ3 ቃላት በስተቀር እነዚህ ቦታ ላይ ግን ሁሌም እናወፍራታለን። በተጨማሪም ከሷ ቀድሞ ሐምዘ ሰሉስ በሚመጣበት ጊዜም እንደዚሁ እናወፍራታለን። እንግዲህ በዚህ ቀላል ህግ መሰረት ቁርአን ውስጥ የሚገኙትን ሁሉንም የራእ ህጎችን በትክክል ማንበብ እንችላለን ኢንሻአላህ። የዛሬው ትምህርታችን ይህን ይመስል ነበር። እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ለበርካታ ወንድምና እህቶች እንዲዳረስ ቪዲዮውን ላይክና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።